ነው ብለን ብንል ከምድር እስከ ፀሐይ ያለው ርቀት ማለት ነው 149 ሚሊዮን 598,000 ኪሎ ሜትር ነው። የብርሃን ፍጥነት ሲባዛ በብርሃን ፍጥነት አሁንም ያው ስኩዌር ከዛ በፓወር መግለጽ ይቻላል በኤክስፖነንት 150 ሚሊዮን ኪሎ ሜትር ማለት ነው። ከኒውክሌር ኢነርጂ ጋር ሲወስደን ኳንተም ሜካኒክስ ፌዙን ደግሞ ስንመለከተው ፓርቲክል ኦፍ ላይት ወይም ኳንተም ኦፍ ላይት ማለት ነው። ኬቱ 18 የተባለች ኤክስትራ ሶላር ፕላኔት ተገኝታለች። 0.000 እያለች በጣም ሎ ዲጂት ያላት ስለሆነች እሷ ደግሞ ምን ታረጋዋለች? ጃይጋንቲክ ሊሆን የነበረውን ኢነርጂ ስቴቢላይዝ ታደርገዋለች። እኛ 4 የብርሃን ዓመት ራሱ እዛ ለመድረስ 74000 ዓመት አካባቢ እየፈጀ እንዴት ብለን እዛ ጋር እንደምንደርስ ራሱ ግራ ይገባል። እና ስለዚህ ምን ይሆናል ማለት ነው? አንሰራችን ሲናቃልለው ማስ ታይምስ እናደርግና ቅንፍን ከፍትና ኤችኤፍ ኦርጋኒዝሞችም ተገኝቶባታል እንደ ማርስ፣ ዩሮፓና ቲታን ማለት ነው። 1/2 ማስ ታይምስ ቬሎሲቲ ስኩዌርድ ማለት ነው ወይም 0.5 በሌላ ቋንቋ ማግኔቶስፌር ባይሰራ ነውና ከባቢ አየር ባይኖር እዚህ ተቀምጠን እያለ ሶላር ፍሌም መጥቶ ይሄንን መጥቶ እኛ ይጨርሰን ነበር ማለት ነው። ይሄን ማይክሮፎን ለምሳሌ እንደዚህ ያስኩት ከዛ ወደቀ። ግን እዚህ ፖቴንሻል ኢነርጂ ደግሞ በማን ይወሰናል? ማስ ታይምስ ግራቪቲ ታይምስ ሄት ነው። ከ2 ሚሊዮን ዲግሪ ሴንቲግሬድ እስከ ስለዚህ በአረብኛ እንኳን አደረሳችሁ በላቸው እስኪ። ሊኩሊል ኢትዮጵያን ለለኩነ ለኩም መውሊዱን ሳይዱን ሊል ኢሳ እኔ ምችል ለማስመሰል አሁን የተናገረው ተመልካቾቻችን እንኳን አደረሳችሁ እንኳን ለልደት በዓል በሰላም አደረሳችሁ። አረ ስለመደቀች በጣም ደስ ነው የሚለው። ያው ከሌሎች ሀገራት እኮ ሲነጻጸር ምንም ይሁን እውነቱን መራራ የሚሆን በጣም ትንሽ ነው። አንድ ሳተላይት ማለት እኮ ትንሽ አይደለ? ያው ብዙ ከዘጠኝ ውስጥ አለ ግን እንደ መጀመሪያ ያክል ግን ከፍተኛ እንቅስቃሴ ነው። ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ እኮ በጣም ብዙ የወርቅና የፕላቲኒየም ስብስብ ያላት ሀገር እኮ ኢትዮጵያ ናት። ግን ሀብታችንን የተጠቀምን ስላልሆነ ሀብታችንን ለመጠቀም እንድንጠቀመውና ትክክለኛውን ሀብት አስልታ ለኛ ታደርሳለች። ይሄ ሳተላይት እኮ በነገራችን ላይ ሪሞት ሴንሲንግ ሳተላይት ስለሆነ አደጋ ብቻ በመመልከት ከሆነም አደጋ ጠሪ ሳተላይት ነው ማለት ነው። ከዚህ በተጨማሪ የኢትዮጵያንም ሀብቶች ለምሳሌ 50% ወርቅ እኮ አፍሪካ ውስጥ ነው የሚገኘው። ኢትዮጵያ ደግሞ ሲንስ አፍሪካን ካንትሪ ስለሆነች ምንድነው የምናመጣው? ቤኔፊት ማድረግ አለበት። በጃፓን አሁን አዋጅ ነጋሪ የሚባል ወፍ አለ። አዋጅ ነጋሪ ነው ያው ገና መንኮራኩር ሳያምጥቁ በፊት እሱ በአንድ ከተማ ተራ የከተማ ወፍ ነው ባይገርማችሁ። ከዛ የመሬት መንቀጥቀጥ ሊከሰት አንድ ቀን ሲቀረው ከተማውን ጥሎ ይሸሻል። ጃፓናውያን የመሬት መንቀጥቀጥ ሊደርስ እንደሆነ ስለሚያውቁ ወዲያውኑ መዘጋጃጀት ይጀምራሉ። በሳይንሱ ግን እንኳን ከ2 ሰዓት በፊት ከአንድ ቀን በፊት ራሱ መረዳት የሚችል መለኪያ የለም። ኮሚኒኬሽን ሳተላይት ለምሳሌ ብናመጥቅ ለሁሉም ቲቪዎች ማለት ነው ለሳተላይቱ ፔይ የምናደርገው ኮርስ ቬሪ ሎው ይሆናል ይሄዳል ማለት ነው። ኤክስትራ በጀት ሲኖራት ደግሞ ሌላም ነገር ታመጥቃለች። ስለዚህ ኬይን